እውቀት ከሌላችሁ አገሩን የማታውቁትን ከሆነ እርግጥ ሁሉን ሰው ማመን የለባችሁም። ያው የምታውቁትም የሀገሬ ሰው ነው ብላችሁ አስባችሁ የውስጣችሁ ያለውን ሚስጥር ለማንም እንዳትናገሩ። ሁሉም ነገር በሆዳችሁ ይዛችሁ ጥንቃቄ ማድረግ፣ የምታወሩትን ነገር ሚስጥራችሁን አለመካፈል፣ ያሰባችሁትን ማለት ለምሳሌ ስለ ጉዳያችሁ ስለ ኬዛችሁ ለማንም በቃ በሚስጥር ሚስጥራችሁን ደብቃችሁ እንዲያው የሀገሬ ሰው ነው አውቀዋለሁ ሊያግዘኝ ይችላል ብላችሁ ካሰባችሁ በእጅ አዙር እናንተን ነው ለመጥፎ ነገር የሚዳርጋችሁ። ያለውና የሌለውን ጨምሮ ነው ነገራችሁ እንዲበላሽ ነው የሚያደርገው። ይሄ ስለሆነ እኔ እንደገጠመኝ ልክ ሌሎች ሰዎች እንዳይገጥማቸው ብዬ ይሄን ነገር ላካፍላችሁ እፈልጋለሁ። ስለዚህ በምንም ምክንያት ስደት ስትሄዱ ያላችሁን ነገር አለማካፈል፣ በሚስጥር መያዝ፣ ሰውን አትመኑ፣ ሰውን ማመን የለባችሁም። በዚህ ደግሞ ልክ ጠንካራ ሆናችሁ ራሳችሁን በምትጠብቅበት ሰዓት ደግሞ በተለያየ መንገድ ሊፈትኗችሁ ይችላሉ። በምትወዱት ነገር ነው የሚመጡት። እናንተን በቃ ለማዳከም እናንተን ለመጣል ነው የምታገሉት። ራሳቸውን ለመለወጥ ሳይሆን እናንተን በቃ ለመጣል ነው ብዙ ኢነርጂያቸው እና ጊዜያቸው የሚፈጁትና ይሄን ነገር በተቻላችሁ መጠን ራሳችሁን በመጠበቅ ወደ እግዚአብሔርን በመቅረብ በመጸለይ ሁሉንም መከላከል ትችላላችሁ። ምክንያቱም እግዚአብሔር እዩት ያላችሁን ነገር ሳታዩት አይቀርም። ጥሩም ሆነ መጥፎም ሆነ ግን ደግሞ የበለጠ የራሳችሁን ሚስጥር ራሳችሁን መጠበቅ መቻል አለባችሁ። ሰውን ማመን የለባችሁም። እርግጥ ሁሉም ሰው አንድ ላይ ሆን ይችላል። ብዙ ጥሩ ሰዎችም አሉ። በዛ ልክ ደግሞ በጣም መርዝ የሆኑ ሰዎችም አሉ፣ እባቦች የሆኑ ሰዎች አሉ። እየሳቁ ውስጣችሁን ያለውን ነገር ቦርብሮ እንዲወጣ የሚያደርጉ ስላሉ ጥንቃቄ እንድታደርጉ ነው። የምትጠጡትም ነገርም በጥንቃቄ አይታችሁ ባርካችሁ መጠጣት፣ የምትጠራጠሩት ሆነ አለመጠጣት። ውስጣችሁ ስለሚነግራችሁ ውስጣችሁ ያላችሁን ነገር እርግጥ በደንብ ማዳመጥ መቻል አለባችሁ። ስለዚህ ይሄን እኔ ከህይወት ኤክስፒሪየንስ ካየሁት እዚህ መጥቼ በስደት ብዙ ካየሁት እንዳማክራችሁ ብዬ ነው። በሚቀጥለውም ደግሞ በሌላ ነገር እመጣለሁኝ። ለአሁኑ አመሰግናለሁ። መልካም ምሽት።